የነጋዴ ቁጥር ከማብዛት ጋር ነጋዴ ቁጥር አለን ብለን እድሳት አካባቢ ላይ የሚፈጠሩ ችግሮች ነጋዴ ቁጥር ለአመቱ አለ ብላችሁ ከላካችሁ በኋላ የእድሳት ጊዜው ሲደርስ ደግሞ እቅድ የመቀየር ሁኔታዎች አልፎ አልፎ የሚታዩበት ሁኔታዎች አካባቢ ላይ በደንብ መነሳት መቻል አለበት። እንደዚሁም በተለይ በኦንላይን ሲስተም ተጠቅመን የነጋዴን ንግድ ፍቃድ ማደስ የነጋዴን ቁጥር መመዝገብ አዲስ ፍቃድ ማውጣት እና የመሳሰሉትን ስንሰራ የቆየንበት ሂደቶች አሉ። እሱን አያይዞ ግን እንደ ሀገር ኢትሬድ ሲስተም ውስጥ መገባት አለበት ተብሎ አቅጣጫ ተይዟል። ይሄ ከሀገሪቱ ሲስተም የምንወጣበት መንገድም አይደለም። ስለዚህ ባለፈው ሙሉ የወረዳዎቻችን አስተባባሪዎች ባሉበት ኢትሬድ ጋር ተያይዞ በበጀት የሚደገፍ ስለሆነ ሲስተሙ አቅም የሚፈልግ ስለሆነ ይሄን የወረዳ አስተዳዳሪዎች አስተባባሪዎች ሐሳቡን ወስደውታል። ይሄን ደግሞ ታግለን እነሱ ብዙ ስራ ሊበዛባቸው ይችላሉ። ያም ታግለን በጊዜ ሲስተሙን የመዘርጋት እድሉም ኃይሉም አቅሙም ያለን እኛ ነን። እሱ ጋር መሄድ መቻል አለበት። ሌላው በዋናነት ኤክስፖርት ምርት አካባቢ ላይ በዝርዝር ቅድምም አላነሳንምና በተለይ ኤክስፖርት ምርታችን እንደ ከፋ ዞን ጨና ሺሽንዳ ኤክስፖርት ምርት አካባቢ ነው ወይም አልሚ አካባቢ ነው ተብሎ ተለይቷል። በተለይ ቀይ ቦሎቄን በማምረት የታወቁ አርሶ አደሮች አሉ። እንደዚሁ ምርቱን ደግሞ ወደ ገበያ ለማቅረብ በማህበር የተደራጁ ማህበራት አሉ። ግን ይሄ ቀይ ቦሎቄ በኢሲኤክስ ማዕከል ገብቶ ወደ ውጭ ገበያ ትስስር ተፈጥሮለት እንዲሄድ ብዙ ስራ ተሰርቷል። ከዚህ አንፃር ያለንበት ደረጃ ከእቅዳችን አንፃር ብታነሱ ችግር ብንፈታ የተሻለ ያደርገዋል። ይሄ ብቻ አይደለም። ሰሊጥ አለን በየአካባቢያችን የሚመረት ሰሊጥ የሚያመርቱ በኢንቨስትመንት ዘርፍ ተሰማርተው የገቡ ባለሀብቶች አሉ። ያንን ለይቶ ድጋፍ ክትትል እንዲደረግ ከባለድርሻ አካላት ጋር በመቀናጀት ይህ ሰሊጥ ምርት ደግሞ የገበያ ትስስር ተፈጥሮለት በአግባቡ ደረጃ ወጥቶለት ወደ ማዕከላዊ ገበያ ብሎም ወደ ውጭ ኤክስፖርት እንዲደረግ ከመሄድ ጋርም ችግሮች ያሉብን መረጃ መስጠት ችግርም ያለብን መሆኑን በደንብ እንድትረዱ እንፈልጋለን። በመጨረሻ ማነሳው እናንተ በዝርዝር ቅድም በሪፖርቱ በሰማችሁት የምታነሱት እንደተጠበቀ ሆኖ ግን ዓለም አቀፍ የሆነውን አገር አቀፍ የሆነውን የኑሮ ውድነትን ለመቆጣጠር በተቻለ አቅም ለመቀነስ በአካባቢያችን የሚመረቱ ምርቶች በአግባቡ ከህገወጥ ነጋዴዎች ነፃ በሆነ መንገድ ለሸማቹ ማህበረሰብ እንዲደርስ ከማድረግ ጋር ብዙ ስራዎች አልተሰሩም። ቦንጋ ከተማን ጨምሮ ማለት ነው። ብዙ ስራዎችን ለመስራት መንግስት ያስቀመጠው አቅጣጫ አለ። አንደኛ በተለይ የመንግስት ሰራተኛውን በዚህ የኑሮ ውድነት በጣም ተጠቂ እንዳይሆን የከተማ ነዋሪ የደሃ ማህበረሰብ ተጠቂ እንዳይሆን ሸማች የህብረት ስራ ማህበራት እንደ መንግስት ተደራጅቶ ይህ ሸማች የህብረት ስራ ማህበራት ትልቁ የተደራጀበት ዓላማ ገበያ ለማረጋጋት ነው። ምርቱን ቀጥታ ከአምራቹ ገዝቶ ለሸማቹ ማህበረሰብ በትክክለኛ መንገድ አላስፈላጊ ጭማሪ ሳይካተትበት ቀጥታ እንዲያደርስ ነው የተፈለገው ዓላማ። ትርፍ ዳጉን አግባብ ባለ መንገድ ድጋፍ ክትትል እየተደረገለት ሰርቶ እንዲያደርስ ነው። ነገር ግን ከዚህ አንፃር በወረዳዎቻችን ሸማች ህብረት ስራ ማህበራት ይሄን ስራ እየሰሩ ነው ወይ? ከተማ ህብረተሰብ የሚኖረው በእርሻ አይደለም፣ በንግድ ነው። በንግድ በሚኖርበት ሰዓት ላይ ከምነግደው ህብረተሰብ መሃል ላይ ፍቃድ አውጥቶ የሚሰራው በፐርሰንት ብሰላ 0.1% አይሆንም። ምክንያቱም ቦንጋ ከተማ የሚታረስ መሬት የለም። የትኛውም ጎድጓዳ ላይ የንግድ ሰዓት ነው የሚሰራው። ነገር ግን እዛው ስንቱ ፍቃድ አለው። ግንቦ ላይ፣ ደቻ ላይ፣ ጌሻ ላይ ይሄ ነው። ምክንያቱም ከተማ አካባቢ የሚኖሩት በንግድ ትስስር ነው፣ በኢንዱስትሪ ሀብቶች ላይ ነው። ስለዚህ እዛ ላይ ያለውን ክፍተት ለመዝጋት አምራችነት እስካልጎደለን ድረስ የተመረተው ምርት ደግሞ አቅርቦ ወደ ገበያ ማዕከል አቅርቦ ለሸማቹ ለማድረስ እኔ እንደ መፍትሄ የሚወስደው አንደኛ
የዘመኑ የገበያ ማዕከላትን መፍጠር ነው። የዘመኑ የገበያ ማዕከላትን የግብይት ትስስር በግብይት ማዕከል ላይ ስርዓት ባለው መልኩ ማድረግ በተወሰነ መልኩ ህገ ወጥነትን ይከላከላል ነው። በየቦታው ብንሄድ ደላላ ነው በዛበት። በየትኛውም ከተማዎች ውስጥ ደላሎች ናቸው በዙት። ነግደው ህጋዊ ከመሆን ደልለው የሚኖሩ ነገር እያዋጣ ያለ እየሆነ መሆኑን ተረድተው እየሆኑ ያሉት በምንድን ነው? ከማምረቱም ወይ ህጋዊ ነው ከመነገዱም ደልለው መኖር አማራጭ አድርገው እየወሰዱ እየተቸገረ ያለበት ነገር አለና እዛ ላይ ትኩረት ሰጥቶ መንግስት መስራት አለበት። ትኩረት ሰጥቶ መንግስት ሲስራ ስንል መንግስት ከዚህ መቶ ስራ ሳይሆን የተሻሉ የህግ ማዕቀፎች መውጣት አለባቸው። የሚወጡ የህግ ማዕቀፎች ደግሞ ታች ተፈጻሚነት ወዳለበት ቴክኒኩን ወደሚሰራበት ክፍል ላይ ግልጽ በሆነ መልኩ ይምጣ ነው። አሁን አይታችሁ ከሆነ የግብረ ኃይል አወቃቀር እስከ ታች ወርዷል። ዝርዝር አፈጻጸሙ የህግ ማዕቀፉና አስገዳጅነቱ ግን የለም። ግን አለ ነው የሚባለው። በተደጋጋሚ ጠያቄን ያላገኘው ነገር አለና እንደነዛ ነገሮችን ሲሪየስ ሆኖ የማምጣቱ ጉዳይና የመር ጉዳይ ነው። ከዚህ አንጻር እንግዲህ ተቋሙ ቁርጠኝነትን፣ ድፍረትን ቅድም እንደተባለው ከሰነድ አቅራቢውም ቀርቧል እንጂ ትዕግስትን የሚፈልግ ተቋም ነው። ድፍረት ከሌለ፣ ቁርጠኝነት ከሌለ እንደተባለው እንግዲህ ቅድም ተብሏል እንጂ ከህገወጡ ጋር ተያይዞ እየወሰድን ባለናቸው እርምጃዎች ላይ በርካታ ማስፈራሪያዎች ይመጣሉ፣ በርካታ ጫናዎች ይመጣሉ። ባለሙያዎች ላይ የሚመጡ ነገሮች አሉ፣ ሴክተሩ ላይ የሚመጡ ጉዳዮች አሉና ተቋሙ የሚመሩ አመራሮችም ባለሙያዎቹ እንደተባለው የተቋሙን ዓላማ ለማሳካት ቁርጠኝነት፣ ድፍረት፣ ትዕግስት ያስፈልጋል የተባለው ነገር ወስደን በዚህ ልክ ሄድን ብዙ ችግሮቹን መቅረፍ ማለፍ እንችላለን። ተቋም ንግድ ከተጀመረ ጀምሮ ዘመናዊ ንግድ ስርዓት ከተጀመረ ጀምሮ የነበረ ተቋም ነው። በየጊዜው የተቋሙን የአሰራር ስርዓቶች ለማሻሻል የአሰራር መመሪያዎች፣ ደንቦች ሲወጡ ነው የከረሙት እና በዚህ ሂደት ውስጥ መጥቶ በተለይ ደግሞ አሁን በደረስንበት ዘመን ህገወጥ ወይንም ያለ ፈቃድ የሚሰራ ሰው ነጋዴ ትላንትም ነበረ ዛሬም አለ። ግን ትላንት ከነበረው ዛሬ መልኩን ቀይሮ በጣም ከፍ ብሎ ያለበት ነውና በተለይ እዚህ ላይ ምን ማድረግ አለብን? እናንተም እንዳላችሁት ቅንጅታዊ አሰራር በጣም ያስፈልገናል። ቅንጅታዊ አሰራሩ እዛው አንድ ወረዳ ላይ ወይንም ባለንበት ብቻ ሳይሆን አጠቃላይ እንደ ዞን ከዞንም አልፎ ደግሞ እንደ አጎራባች ዞን፣ እንደ አጎራባች ክልል፣ እንደ ሀገርም ያስፈልገናል ያላችሁት ትክክል ነው። ለዚህ ቅንጅታዊ አሰራሩን ማጠናከር ያስፈልጋል። በበጀት መደገፍ ያስፈልጋል። አገራችን የምትከተለው የነፃ የገበያ ስርዓት ፖሊሲ ነው። አሁን ዋጋ በሚጨመርበት ሳለ እንቸገራለን። መነሻ ዋጋዎቻቸው ብታውቁ አሁን ለምሳሌ ስኳር፣ ዘይት መንግስት የሚያቀርባቸው ነገር ሲሆኑ ችግር የለውም አቅርቦ ትስስር ስላለው። አሁን ከዛ ትስስሩ ወጥቷል መሰለኝ። ዘይቱንም ስኳሩን መንግስት ማቅረብ ስላልቻለ ማለት ነው። አሁን በሌላው ላይ እንዴት አድርገን ነው መቆጣጠር የምንችለው? በተራ ነገር አላስፈላጊ ለግጀሪ የሆነ ቢራ እንኳን ዛሬ ከ20 ብር ተነስቶ 60 ብር ገብቷል። ለግጀሪ እኔ አሁን ሆነ 100 ብገባ ይደነቀኝ ስላልሆነ ይሁን፣ ግን እንደው ለምን ስርዓት ይታጣል? ለምን ስርዓት ይታጣል? እያንዳንዱ ፋብሪካ ውጤቶች በፍጹም ሊቀመሱ አልቻለም። በዚህ ሰዓት ላይ አርሶ አደሩኛ አንቀን ያንተን ጤፍ፣ ያንተን በቆሎ፣ ያንተን አተር በዚህ ሽጥ ብንለው ከኛ ጋር ግብግብ ነው። ቅርብ ቀን ተደባድበናል። በቦክስ ሁሉ ተደባድበን ሜዳ ላይ ወድቀናል። ያ ነው። ሁለተኛ እዛ ላይ ደግሞ ተባብረው መስራት የሚችሉ የጎንዮሽ ያሉ ሴክተር እንትኖች በቂ ግንዛቤ በጋራ ከኛ ጋር እየወሰዱ አይደለም። ለምሳሌ ህብረት ስራ ማህበር አንድ አርሶ አደር ጤፉን ካመረተ በኋላ በቆሎን ካመረተ በኋላ ማምረቱ ይታያል። የአርሶ አደር ልጆች ነን፣ እዛ ውስጥ አለ ማምረቱ ይታያል። የት ቀረበ ብንል፣ የት ወስዶ ሸጠ ብንል የለም። እዚህ ላይ እንዴት አድርገን ነው ያ ምርት የህግ ማዕቀፍ ተዘጋጅቶለት ባመረተው ልክ ወደ ተሻለ ግብይት ማዕከል ወስዶ ህጋዊ ሆኖ እንዲሸጥ የማስቻል ስራ መስራት የምንችልበት አይነት አካሄድ ተነድፎ ተቀምሮ እስከታች ወርዶ መስራት መቻል አለበት። እንደዚህ አይነት ነገሮች ካልተፈጠሩ አርሶ አደሩ አቅርቦ ግብይት ማዕከል አቅርቦ መሸጡን ካልለመደ ወይም በተዘዋዋሪ ህጋዊ ወጥ ደላላው ቀጥታ እስከ ቦታ እዛ ገብቶ ወስዶ የት እንደሚሸጥ በማይታወቅበት ሁኔታ ላይ
የገበያን ማረጋጋት መፍጠሩ ትንሽ አዳጋች ይሆናል። በጣም ለኛ ፈተና የሆነው ሌሎቹን ቅድም አንስቷል እንጂ ከፋብሪካ እቃዎች ጋር ተያይዞ ያሉ ጉዳዮችን እንግዲህ መቆጣጠርም መከታተልም እርምጃ ለመውሰድ ማስቆምም ያልቻልንበት ሁኔታው ስላሉ እሱ አካባቢ ላይ የጋራ አቅጣጫ ቢቀመጥ ቅድም አንዱ ወንድሜ ከጎባ አንስቷል። እኛ አሁን ሄደን ስንጠይቅ ከላይ ገዝቶ ያመጡትን ሪሲት እንጠይቃለን። በእኛ ተቋም ደረጃ ተንቀሳቅሰን እንግዲህ ያው ኢንስፔክት ስናደርግ ቁጥጥር ስናደርግ ከላይ ያመጡትን ነገሮችን እንጠይቃለን። ነገር ግን ያለ ደረሰኝም ጭምር ነው ከላይ አይሰጠንም ነው። አሁን አብዛኛው የኛ ነጋዴ ከጅማ ነው የፋብሪካ እቃዎቹን የሸቀጥ እቃዎቹን ገዝቶ የሚያመጣው። ስንጠይቅ አይሰጡንም፣ ፍቃደኛ አይደሉም ለመስጠት የሚል ነገር ስላለ ዞኑ ከዞኑ ጋር ተቀናጅቶ እዛ አካባቢ ላይ ያለውን ነገር ቢፈታ እንደተባለው ይሄ ከተፈታ ታች ላይ አንድ ሳሙና በስንት መጣ? አሁን በእኛ ወረዳ አንድ ሳሙና ዋጋ በ3 አይነት ዋጋ ነው እየተሸጠ ያለው። አንዱ 50 ብር፣ አንዱ 60 ብር፣ አንዱ 70 ብር እያለ ነው የሚሸጠው እንደፈለገ ማለት ነው። ይሄን ተምነን ለማስቀመጥ ደግሞ ከላይ የመጣ መነሻ ያስፈልገናል ለኛ። ባለፈው ባለሙያዎቹን ከተሞች አካባቢ ላይ ስምሪት ሰጥተን ተቸግረን የተመለስንበት ሂደቶችን ስላሉ በተለይ ከላይ ሪሲት ይዞ እንዲመጡ ከማድረግ አንጻር አሁን ከጅማ ዞን ጋር ዞኑ ቢገናኝ በየደረጃው ያሉ አካላት ጋር እየተገናኘ ቢሄድ ይሄን ችግር መፍታት እንችላለን የሚል ሀሳብ ነው ያለኝ። ስራውን አክቲቭ ማድረግ ለምንድን ነው ሸማች ህብረት ስራ ማህበር እንደ መንግስት የአደረጃጀት የተፈጠረው የሚለውን እያየን ስላልሆነ ድንች ላይ ድንቻችን ከጌሻ የአዳማ ነጋዴ መጥቶ ነፃ ገበያ ስራ ስለሆነ የአዳማ ነጋዴ ኤፍኤስአር መኪናውን ይዞ መጥቶ ይጭናል፣ ከገዋታ ላይ ይጭናል፣ ቀጥታ አዳማ ይሄዳል፣ ከአዳማ ጅማ ይመጣል፣ ከጅማ ቦንጋ መጥቶ ይሸጣል። ይሄ ለምንድን ነው የሚሆነው? በአካባቢ ያሉ ሸማች ህብረት ስራ ማህበራት ይሄን ገዝተው ለአካባቢ ማህበረሰብ እስከ ቦንጋ ማዕከል ደግሞ ትስስር ተፈጥሮ የሚመጣበት መንገድ መስራት እንዳለብን ያሳዩት ነገር አለ። በትክክልም የምናውቀውም ነገር ስለሆነ ይሄን አጠናክረን ተናበን ከሄድን ነጋዴውም ይነግድ፣ ሸማች ማህበራትም ይጠናከሩ። በዚህ ልክ ከሄድን አትሊስት የኑሮ ውድነቱን በተቻለ አቅም ምርቱ በአግባብ ገበያ ላይ በደንብ እንዲቀርብ አድርገን ማመጣጠን እንችላለን፣ ተጠቃሚም እናደርጋለን ማህበራትን የሚለውን ቢወሰድ ጥሩ ነው። እኔ አንዳንድ ወረዳዎችን አዝናለሁ። የሚያዝነው በተለይ አሁን ቁም እንስሳት ከብት እነግዳለን። የኛ ወረዳ እድለኛ ሆኖ ወደብ ላይ ነው ማለት ይቻላል። አብዛኛው ቤት በኩል እንዴት አውጥቶ እንዴት ቦሌታ ተቀብሎ መተው ይዞ እንደሚያልፍ እንቸገራለን። ከደቻ ቦሌታው ይጨርሳል ከብት ሳይጫን። ከዛ በኋላ ከየሰፈሩ በህገው ጭኖ ሞልቶ ይዞ ይመጣል። ስንት ተናንቀናል። ከሌላ ተናንቀናል። አሁን ከሌላ ተነሳ። ከዛም አልፎ በየመድረሱ ሲጭኑ ተናንቀናል። ግራ የሚገባን ነገር አለ። አሁን አደራ የምለው በአንድ ፍቃድ 30 ነጋዴ እንድነግድ የሚያስችለውን ስርዓት መገርሰስ አለብን። እኔ እስከሚያውቀው ድረስ በህጉ መሰረት ፍቃድ ያወጣው ሰውዬ ነው። ጅምላ ፍቃድ ሲያወጣ ብቻ ነው የትኛውንም ያወጣውን ፍቃድ ተንተርሶ ወደ ተፈለገ ማዕከላዊ ገበያ ወስዶ መሸጥ ያለበት። የዛ ኮፒ ባዛ አንደኛ። ሁለተኛ የዛ ኮፒን ይዞ ህገ ወጡን በየወረዳ ፈጥሮ በተለይ አብዛኛው ጊዜ ከመንጆ አካባቢ የሚደርሱ ህገ ወጥ ፍቃድ እንትኖች በወቀላ የሚደረጉ የግቢ ስርዓቶች ሁሉ በቃ መረን ሆኖ ህጋዊ የሆኑት ደግሞ መልሰው ወደዛ መግባት ጀመሩ። ሁሉም ወረዳዎች ላይ በቁርጠኝነት ህገወጥን ለማስቆም የተሰሩ ስራዎች አበርታች ናቸው ሲሉ እዚህ መታየት መቻል ነበረበት። በተለይ ይሄን ተግባር እንዳንመራ ይሄን ተቋም እንዳንመራ ትልቁ ጫና እየፈጠረ ያለው ህገወጥነት ስለሆነ ማለት ነው። ህገወጥነቱ ከቆመ ህገወጡን ማስቆም ከቻልን ቅድም የተባሉ ዘርፎች ላይ ውጤታማ መሆን እንችላለን። ስለዚህ እያንዳንዱ ወረዳ አነስም በዛም ያመጣው ውጤት ይሄ ነው ተብሎ ቢቀመጥ ጥሩ ነው ብዬ በእኛ ደረጃ እንደተባለው ያለ ንግድ ፍቃድ ሲሰሩ የነበሩት ገበያ እንዳይረጋጋ ሲያደርጉ የነበሩት ኑሮ ውድነቱ እንዲባባስ ህዝቡ መንግስት ላይ እንዲነሳሳ ሲደረግ የነበሩ እንቅስቃሴዎችን በቅርብ ጊዜ ወደ ተቋሙ ብንመጣም ከዚህ አፈጻጸም በኋላ የተወሰዱ እርምጃዎች አሉ። በተለይ አሁን ሪፖርቱ ላይ ሊካተቱም ላይካተቱም ይችላሉ በቁጥር ደረጃ።
ነገር ግን አንድ 2 ወር አካባቢ ላይ ከተቋሙ ማኔጅመንት ጋር ከወረዳው ፊት ለፊት ሰዎች ጋር ከሚመለከተው ከጸጥታ ኃይል ጋር በመቀናጀት በአጠቃላይ በእኛ ወረዳ ደረጃ የህገወጥ በር የሆኑት አካባቢዎች የቶቹ ናቸው የሚለው ነገር ዳሰሳ በማድረግ እያንዳንዱ ቀበሌ ላይ ቆጥረን ደርሰናል ማለት እንችላለን። በማዕከል ደረጃ ላይ ብቻ ሳይሆን እያንዳንዱ ቀበሌ ላይ ባለሙያን በማውረድ የሰራናቸው አበርታች የሆኑ በቁጥር የሚገለጹ ተጨባጭ የሆኑ ስራዎች አሉና ከዛ በኋላ ደግሞ የመጡ ለውጦች ምንድን ናቸው? እርምጃ ከወሰድን በኋላ ህዝቡ ምን ያክል እንደተባለው በወሰነው እርምጃ ላይ ደስተኛ የሆነ ነው፣ እኛን እየደገፈ ነው የሚለውን ነገር ፊድባኩንም ጭምር እየገመገምን የመጣንበት ሁኔታ ስላለ በተለይ ይሄ ተቋም ህገወጥ ላይ ጠንክሮ ከሰራ መንግስት የመኖሩን ህዝባችን የሚተረጉመው ተቋም ነው ብዬ ነው የሚወስደው። ሌላው አዳዲስ ነጋዴውን ወደ ንግድ መረብ ለማምጣት ቀደም ሲል ያለው ነገር ጥሩ ነው። ጣት አሻራ በፊት ወረዳ ላይ ነበር። እንደ ዞን እንግዲህ የሚታወቁ ከሆነ አሁን ላይ ዲጂታል ጣት አሻራ ተብሎ በዞን ማዕከል ብቻ ነው አሁን እየተሰጠ ያለው። የወረዳው ቆመዋል። በፊት አንድ በአንድ ነው ጣት ሲወሰድ የነበረው። አሁን 5ቱም ጣት ዲጂታል ተብሎ አሁን የኛ ወረዳ ነጋዴ ማክሰኞ ቀን ፕሮግራም ተይዞ ነው ወደዚህ የመጣ ያለ። ይሄ አሁን ከነጋዴ አንጻር የመልካም አስተዳደር ችግር ነው የሚፈጥረው። ስለዚህ ምን ያህል ቢሆንም በጀት በቀጣይ ትኩረት ተይዞ ለወረዳዎች ማሽኑ ተገዝቶ በገቢ ሴክተር በኩል ተሰጥቶ እዛው ነጋዴ አሻራ የሚያወጣ ከሆነ ዛሬውኑ 100 ነጋዴ ፍቃድ ማውጣት ይችላል። ስለዚህ የኛ ነጋዴ እንግዲህ ቀድሞ ፍቃድ ይያዝ ነው የሚለው ህጉ። ስለዚህ ግን የኛ ነጋዴ በዚህ ልክ እየሄደ አይደለም። እርምጃ ወስደንም ጭምር ነው 100 ፍቃድ እያወጣ ያለ። ያ ነጋዴ ወደዚህ ሲመጣ የትራንስፖርት የተለያዩ ነገሮች መጉላላት ስለሚኖር የመልካም አስተዳደር ችግር ስለሚያመጣ ይሄ ማሽን በቀጣይ ወረዳ ላይ ተገዝቶ በትኩረት እዛው ነጋዴዎች አገልግሎት የሚወስዱበት ሁኔታ ቢፈጠር ጥሩ ነው። በተለይ የገቢ ስርዓታችንን አጠናክረን አሁን በደረስንበት ደሞዝ እንኳን መክፈል ያቃተን አንዱ ምክንያት ህገወጦች ስለበዙ ነው። ህገወጥ ነጋዴ በየቦታው በየጥሻው ህጋዊ ነጋዴውን አንኳሶ ስለያዘ ስለሆነ ህገወጡ በምንም ምክንያት ማራመድ አንችልም በሚል መሪ ተይዞ እጅግ በጣም ከገቢዎች ጋር በመጠናከር ግብረ ኃይሉን በማጠናከር ሁሉም ወረዳ በጥሩ ሁኔታ ስራውን አከናውኗል። ከዚህም የተነሳ ቅድም በሪፖርቱን በተገለጸው ከ1 ሚሊዮን 649 ሺህ ብር በላይ በህገወጥ ቅጣት እርምጃ አወሳሰድ ላይ ገቢ ገብቷል ማለት ነው። ከዛ ውስጥ ደግሞ 748 ህገወጥ ነጋዴዎች ደግሞ በፍጥነት ህጋዊ ንግድ ፍቃድ አውጥተው ወደ ህጋዊ የንግድ መረብ እንዲገቡ እንዲቀላቀሉ ተደርጓል። ይሄ በጣም ሰክሰስ ነው። በዚህ አመት እንደ ዞን ምን ሰበስበው አጠቃላይ ገቢ 1.7 ቢሊዮን ነው። እንግዲህ ይሄ ገቢ የሚሰበሰበው ከዚህ ተቋም ጋር በጋራ በመስራት ነው። ምንም የለንም የታክስ ቤዝ ብለን እኛ ቻሌንጅ ስናደርግ የነበረውን አሉ እኛ ያላየናቸው አማራጮች ቀዳዳዎች አሉ። ቅድም ልክ እናንተም እንደምታነሱት ከአንዱ መዋቅር ፈሶ አምልጦ በሌላው መዋቅር ወጥቶ የሚሄድ ግን ደግሞ የሌላን ዞን ገቢ ከፍ የሚያደርጋልና በቅንጅት ቅድም ሌሎች ላይም ሲነሳ እንደነበረው እናንተም ብላችኋልና እውነት ለመናገር በተለይ ህገወጡን ህጋዊ ለማድረግ ብዙ ጥረቶች ተደርገዋል። ይሄንን አጠናክሮ መሄድ ያስፈልጋል። በበጀትም መደገፍ አለብን የተባለው ትክክል ነው። የህብረተሰቡ ትብብር አናሳ መሆኑ በጣም ችግር የፈጠረብን ያለው የህብረተሰቡ ትብብር ይሄን ግንዛቤ ማስጨበጥ ጋር ስራችን ቢሆንም በቀጥታም በተዘዋዋሪ እነሱ የሚቸገሩበት ነገር አለ። ከአቅም በላይ የሆነ ያለው የህገወጥ እንትኖች ነገር አሉ። ሌላው አንድ የጎዳና ላይ ንግድን በተመለከተ ጎዳና ንግድ ከምንነገድ አንዱ እኛ ጋር ነው፣ ጊምቦ ላይ ነው። ለማንሳት ሞክረናል። ደጋፊ ግን አላገኘንም። ከመንግስት አልደገፈ የመንግስት አካላት የተማሪው ክፍል አይደግፈንም፣ ህብረተሰቡ አይደግፈንም። ለምንድን ነው የማትደግፉን? ስንጣላ ከኛ ጋር መታችሁ እናንተ ከነጋዴው በፊት ትጣላላችሁ ብለን አንዳንድ ጥናቶችን ስናካሄድ አንደኛ ብራንድ የሆኑ እቃዎች ይመጣሉ አለ፣ ሁለተኛ ርካሽ ናቸው አለ። እኛ አቅም የሌለ ሰዎች ደሞዛችን ያነሰ ሰዎች ከዛ ካለብስ ከየት እንልበስ? ሱቅ እንሂደን እንልበስ ብንል የሱቅ ዋጋ አይቀመስም። በአጠቃላይ ሁላችንም እንደተባለው አሁን ቅድም ከወረዳ አንዱ ወረዳ ህገወጡን ሲይዝ አንዱ ዝም ብሎ የሚያሳልፍ ከሆነ አንዱ ክፍት የሚያደርግ ከሆነ አሁን እኛና ጤሎ እንዋስናለን፣ እኛና ጊምቦ እንዋስናለን። ስለዚህ ሁላችንም በቅንጅት መረጃ እየተለዋወጥን ህገወጡ ላይ የጋራ እርምጃ የምንወስድ ከሆነ
ዞናችንም ወረዳችንም ውጤታማ ማድረግ እንችላለን የሚል አጠር ያለ ሀሳብ ለመስጠት ነው። ኑሮ ውድነትን እንዴት አድርገን እንቀንስ የሚለው የቅድሙ ግብረ ኃይል የተባለው ወሳኝ ነው ለስራው። በቅንጅት መንፈስ ስንወጣ የተለያዩ ችግሮችን እንቀርፋለን። ህገወጥን ወደ ህጋዊ እናደርጋለን። ህገወጥ የዋጋ ጭማሪዎችን በመቆጣጠር ትንሽ የማረጋጋት ስራ ይሰራልና በተናጠል ገቢ ለብቻ ንግድ ለብቻ ሲሆን የተወሰነ ችግር ያጋጥማል። በዚህ ሂደት ላይ ቀጣይም ቢሆን ተስተካክሎ በእነዚህ ንግድና ገቢ የአንድ ሳንቲም ሁለት ገጽታዎች ናቸውና እንዲህ አይነት ቦታ ላይ በጋራ ብንወያይ ታች መደን ደግሞ አጠናክረን የተሻለ ውጤት እናስመዘግባለን የሚል ነገር ስላለኝ በዚህ አካባቢ ላይ ለቀጣይም ቢኖርና አላም ቀጣይ አሁን እንደውም አስተባባሪ ሲመጣ በደንብ ብንነገር የተቸገርንበት በአርቲስቱ አካባቢ ስለሆነ በዚህ ብስተካከል ጥሩ ላለው። እዚህ በመሰረታዊ ሸቀጦች የተደራጁ ማህበራት አሉ። አሁን ደካ ከተማ ላይ ያንን ማምጣት ብንችል እነሱ ሱካር ያቀርባሉ፣ ሳሙና ያቀርባሉ፣ ምስር ያቀርባሉ፣ ጤፍ ያቀርባሉ። ነጋዴ ከሚሸጠው ዋጋ ይልቅ በተወሰነ ቅናሽ ለመምህራን ለመንግስት ሰራተኞች መሻሚላ ያቀርባል። አሁን እኛ ጋር ሁለገብ የህብረት ስራ ማህበራት አለ ደካ ላይ እልለው ሸማቾች ይሄን ነገር መሞከር አልቻለም። ቀጣይ ይሄንን ወደዚህ ብናስገባ አሁን እየተባለ ያለው የጤፍ ጉዳይ ሊሆን ይችላል የተለያዩ ነገሮችን አመጥቶ የመሸጥ ነገር እዚህ አካባቢ ቢለመድ ትንሽ አሁን የሚባለውን የኑሮ ውድነቱን ያቃልል ይችላልና መሻም ላይ በህይወት ያለ ማህበር አለ የሚሰራ እሱን ተሞክሮ ወደዚህ ማምጣት ይቻላል። መሻም ላይ ተጠቃሚ ስለሆነ ማለት ነው። ችግሩ አሁን ደግሞ ነጋዴ ማህበረሰባችንን ከማስተማር ጋር የሚቀር ነገር አለ። ወረዳ አካባቢ እውነት ለመናገር በቃ በወረዳ በከተማ አስተዳደር ያሉ የነጋዴዎች ቁጥር በደንብ ይታወቃል። ሰብስቧቸው አንድ ዙር መሰብሰብ ካልቻላችሁ በየፌስ ሰብስቧቸው እናስተምራቸው። ይሄንን ጨምረን የንግዱ ሲስተም እንዲሳለጥ ማስተማር መቻል አለብን። እውነት ማትረፍ ካለበት 200% የሚያተርፍ ነጋዴ የለም ወይ? ህዝባችንን የሚበድል የለም ወይ? ኑሮ ውድነቱ እንዳለ ሆኖ ዋጋ ግሽበቱ እንዳለ ሆኖ በልኩ ማትረፍ የሚችል አይደለም አሰራሩ ላይ የተቀመጠው ሌላ ተግባሩ ሌላ እየሆነ ነው። ይሄንን በጣም ሸማቾቻችንን ማስተማር፣ ግንዛቤ ማስጨበጥ፣ ነጋዴዎቻችንን ህጉን ማስተማር፣ ተጠያቂነቱን ማስተማር፣ እርምጃ አወሳሰዱን ማስተማር አለብን የሚል ነገር አለ። በሁሉም ሴክተር ላይ ብልሽት፣ መንገድ ላይ ብልሽት፣ ጤና ላይ ብልሽት፣ ሌላው ላይ ብልሽት ከኛ ኋላ እየመጣ ላለው ማህበረሰብ ምንድነው እያወረስን ያለ ነው? ይሄ የመጣው ለምን እንደሆነ ታውቃላችሁ? በአንድም በሌላ ማርታ ወይ ሱቅ ካላት ጓደኛዬ ናት፣ ወይ የኔ ዘመድ ነው መንገድ ላይ እየሸጠ ያለው፣ ወይ አበልጄ ነው፣ ወይ ደግሞ በእድር አንድ ነን፣ ወይ በሃይማኖት አንድ ነን ያለነው እዛው ስለሆነ ምን ብዬ ምን ያገባኛል፣ እኔ አያገባኝም፣ ታሪኳ ብቻዋን ትፍታ ሚለው ልምምድ እየበዛ ሀገር እያፈረሰ ነው። ዛሬ እኛ መርዝ እየተከልን ነው፣ ወደድንም ጠላንም። ለልጆቻችን መልካም ዘር ተክለን ብንሄድ ይሻላል። እኛን የሚያግዘን ምርጥ ህግ ተቀምጧል። እንደተባለው ህጉን ለማስተግበር 11ዳችንም አንድ አይነት ቋንቋ ማውራት ከቻልን ነው የሚተገበረው። እሱን ጉዳይ ማቀራረብ ያስፈልጋል፣ ግን ደግሞ ነፃ መሆን ያስፈልጋል። ህገ ወጡን ለመከላከል ነፃ ከሆንን ምንም የሚከብደን ነገር የለም። ትውውቅ ቢኖርም ዝምድና ቢኖርም ስራዬ ነው ካልን የሚከብድ ጉዳይ ስላልሆነ ይሄንንም መለስ ብለን ብናይ በጣም ጥሩ ነው የሚል ሐሳብ አለኝ። ታገሉና ሀቅሙን አሳዩት፣ የሴክተሩን ሀቅም አሳዩት። የህዝብ ሮሮ ሊፈታ የሚችለው በህገ ወጥ ዙሪያ ላይ ዘመቻ ሲደረግ ነው። የምርት ችግር አይደለም። ይሄን ሊወጣ የሚችለው ይሄ ሴክተር ነው። ይሄ ሴክተር ደግሞ በባጀት በኢኮኖሚ በሎጂስቲክስ ሊደገፍ ይገባል ብላችሁ ታግላችሁ የኛንም እንትን ካደረጋችሁ የትኛውም ነገር ሰው ነው ማይስተካከል ማንሰራበት የማይሰራበት ነገር ስለሌለ ይሄን ታሳቢ ያደረገ ነገር ይዛችሁ ተንቀሳቀሱ ምን ነገር ነው። አድራ የምለው የምርት የኑሮ ችግር ኢትዮጵያ ውስጥ የለም። የህገ ወጥና የሌቦች መብዛት ግን ህዝብን እያስጨነቀ ያለ ክፍል ስለሆነ ፖለቲካ ክፍሉም ሆነ የህግ አካሉ ተንተርሶ መስራት አለበት ቀንና ማታ። ኢንቨስትመንት አንዳንድ ቦታ ላይ በምኞት ነው። አንዳንድ ወረዳ ላይ አቦ ኢንቨስትመንት የኔ ወረዳ ላይ በገባ የሚል ጥያቄዎች አሉ። እንደኛ ወረዳ ከ14 እስከ 22 ቤት የተለያዩ ኢንቨስትመንቶች አሉ። ተጠቃሚ አይደለንም። ምርቱንም የተጠቀምን አይደለም። መሬታችን ምንም የተጠቀምን አይደለም።
መንግስት ማግኘት ያለባቸው ግብአትን ያገኝ አይደለም። በዚህ ሂደት እንደ ጎባ ስንመጣ ሁለት ኢንቨስትመንቶች ናቸው አሁን መሬት ወስደው ስራ ላይ ያሉት። ግማሾቹ ጫካ ለብሶናሉ። ይህንን ሁሌ መድረክ ላይ እናነሳለን፣ ግን የተወሰደ ልባት የለምና እንዴት አድርገን እነዚህን ማጠናከር እንችላለን? በዛው ዘንድ የሚመጡ ግብአቶች ቢኖሩ የተወሰነ አካባቢ ላይ ለምሳሌ ጎባ ትንሽ ብረጋጋ ዴቻ ይረጋጋል። በዛ ልክ ዞናችን ክልላችን በተለያየ በዋጋ ጭማሪም በኑሮ ውድነትም ሊረጋጋ ይችላል። እዚህ ጋር ምንም ስራ የተሰራ ነገር የለም። እንደኛ እንደ ወረዳችን የተሰራ ስራ እንደሌለ እንደ ዞንም እንደው የተደረገ ቁጥጥር ባለመኖሩ ለውጭ የተለያዩ ብድሮች ላይ ነው የተመቻቸው ይሄ ነገር። በዞን ውስጥ ያሉ ወረዳዎች ለህገ ወጥነቱ የኛ እጅ አለበት ብሎ ብንወስዱ ነው ብዬ አስባለሁ። ኬርሌስሱ አለ፣ በቃ የሆነ ግዴለሽነቱ አለ። ይሄ ነገር ቢሄድ ይሄ ነገር ቢሆን የዞኑን የሀገር ህልውና ሊያበላሽ ይችላል የሚል አሳስቦ እየገባን አይደለም። ከምን ጋር ተያይዞ ከዚህ ተጭኖ ኤክስፖርት የምናደርጋቸው ምርቶች ብለን እያየን ነው ወይ? ቦሌታ ሲቆረጥ እውነት እዛ የነበሩ ነገሮችን ፈትሸን ገምገመን ነው እየሰጠን ያለ ነው። ኤክስፖርት ምርት ላይ ነው ትልቅ ከፋ ላይ የትኩረት አቅጣጫ አንዱ። ኤክስፖርት ምርታችን እውነት ለማለት ቀይ ቦለቄ ኤክስፖርት ምርት ሆኖ ከፋ ላይ በዚህ እውቅና ተሰጥቶናል። ግብርናው ሴክተር ኤክስፖርት ምርት አምራች አካባቢዎችን በመለየት ልዩ ድጋፍ እንዲሰጥም አቅጣጫ ተቀምጧል። ኤክስፖርት ምርቶቻችን ኢንቨስትመንቶች በዚህ ምርት የተሰማሩ አሉ፣ በዚህ ኢንቨስት ለማድረግ ነገር ግን በዛ ልክ እየተካሄደ ነው ወይ? ቅድም እህቴም አንስታለች። ጨና ዋቻ ሽንዳን ተይዞ የቀይ ቦለቄ ምርት ይመረታል። ኢሲኤክስ ማዕከል ታውቀናል። ስልጠና ተሰጥቷል። ማህበራት መጥተው ሰልጥነዋል። ምርቱ ጥራቱን በጠበቀ መልክ ተመርቶ ተሰብስቦ በተቻለ አቅም ድጋፍና ክትትል እየተደረገ ስቶር የሚያደርጉበት ሁኔታዎች እየተመቻቸ ቀጥታ ኢሲኤክስ ማዕከል መጥቶ ተመዝግቦ ደረጃ ወጥቶለት እዚሁ እንዳለ ገበያ ትስስር ተፈጥሮለት ኤክስፖርቱ እዚሁ ሳይጫን ውጭ ላይ ገበያ ወይም የሚቀበል ነጋዴ ሲገኝ የሚሄድበት ሁሉ በዚህ ተነጋግረናል። ግን ከዚህ አንጻር እውነት ለመናገር እስካሁን መረጃ በአግባብ ባለ መንገድ መረጃም እያገኘን አይደለም። ቅድም እህቴም በገለጸችው ምርቱ ራሱ በጥራት እንዳልተሰበሰበ ነው። ግን ይሄን ፈንጥቀን ወጥተን የወረዳ መንግስት ጋር ተነጋግረን ይሄ በጥራት እንዲሰበሰብ በተለይ ከአምራቹ የሚረከብ ነጋዴ ግዴታም አለበት። በምንም አይነት አሁን ኬላ ላይ አያልፍም። በቃ ይሄ ሊታወቅ ይገባል። ጎጀብ ላይ አሁን የሚያዘው አንዱ ኤክስፖርት ምርት ነው። ምክንያቱም በኢሲኤክስ ማዕከል ነው ማለፍ ያለበት። መሸኛ ምንሰጥ እኛ ስለሆነ የዞን ንግድና ኢንቨስትመንት መምሪያ ነው የኤክስፖርት ምርቶችን መሸኛ የሚሰጥ። ይሄ ከወረዳው ጋር በመናበብ ነው የሚሰጠው። እዛ ሲሄድ ይያዛል ማለት ነው ኤክስፖርት ምርት ስለሆነ። ኢሲኤክሱ የሚያሳርፈው ማተም አለ፣ የሚያሳርፈው ማረጋገጫ አለ። በጣም አገራችንንም እየጎዳን አካባቢንም እየጎዳን እንደሆነ ማወቅ መቻል አለ። አርሶ አደራችንም እንዳይጠቀም እያደረግን ነው። ነጋዴው ያለውን ያህል መብት፣ ህገወጥ ደላላው ያለው መብት እኛ ህጋዊዎቹ እንዴት ነው ማይኖረን? ስለዚህ እዚህ ህጋዊ የሆነ ነጋዴ ካለ ተቀብሎ ማከፋፈል የሚችል ነጋዴ ካለ ያ አርሶ አደር ሄዶ ነጋዴው ከሚሸጠው ዋጋ እዚህ አምጥቶ ማገናኘት ነው። ስለዚህ በዚህ መልኩ ስርዓት ማስያዝ መቻል አለብን። ክምችት ተብሎ እየተቀመጠ ያለውንም በደንብ መነጋገር አለብን። ቅድም እንዳልኩት ነፃ ከሆነን ምንም አይከብደንም። ምናልባት በአንድም በሌላ የኔ ዘመድ ልጅ ነው ወይ የኔ አመራር ውስጥ ያለ የጓደኛዬ ዘመድ ነው የአርሶ አደር ካልሆነ በስተቀር ምንም አይከብደንም። ዝርዝር ጉዳዩን ማውራት መታመም ነው ትርፉ። ግን በተቻለን መጠን በተለይ አሁን ቁጥር አንድ ደግሞ እየገረፈ ያለው እኛን ስለሆነ ደሞዛችን ያለው ዋጋ ያላችሁ ትክክል ነውና በተለይ የፋብሪካውን ምርት ሳይሆን እኛ የምናስመርተውን ምርት ይሄንን የግብይት ማዕከሎችን ማጠናከር፣ የሸማቾችን ማህበር ማጠናከር እና መብት እንዲኖረን ካደረግን እንችላለን። ከኑሮ ውድነት አንጻር ቅድም ከህገወጡ ጋር የሚገናኝ ነው እንደተባለው በርካታ ስራዎችን መስራት የሚፈልግ ነገሮች አሉ።
ከዚህ አንጻር አንዱ ህገወጥ ላይ እርምጃ መውሰድ ነው። ህገወጥ ላይ እርምጃ ስንወስድ እኛ በአካባቢ ምርቶች ላይ እዛ ያለውን ነጋዴም ቢሆን በህጋዊ መንገድ ብቻ ሳይሆን ለአካባቢው ማህበረሰብ እንደተባለው መድረስ ባለበት ልክ አደርሶ ገበያውን አረጋግቶ መስራት እንዳለበት በጋራ ግንዛቤ ፈጥረናል። ከዛ ባለፈ ከህብረት ስራ ማህበራት ጋርም ተወያይተናል። ይሄን ያክል ወደ ስራ ገብቷል ብለን ባንወስድም ውይይት አድርገናል። ቀጣይ እንደተባለው ባስቀመጥነው አቅጣጫ መሰረት ወደ ስራ የሚገቡበት ሁኔታዎች ይኖራሉ። የባዕድ ምርት ወር የባዕድ ምርቶች የተቀላቀሉበት መለየት ላይ የሚሆን የማስተካከል ላይ የማስወገድ ስራ ላይ መስዋዕትነት ነው የሚከፈለው። ይሄ መስዋዕትነት ከፍሎ ለሚሰራ ባለሙያም ሆነ አመራሩ የህግ ከላላ ሁኔታው እንዴት ነው? ፊት ለፊታችን ላይ ጾም መያዣ አለ። ከዛ ፋሲካ አለ። ገበያ እየተረበሸ ነው ያለው። ሰውም በዛው ልክ እየተጎዳ ነው ያለውና እኔ ሰርተን ሄደን መሃል ላይ የምንቆምበት ሁኔታዎች ስላሉ የጋራ አስተሳሰቦች መጥቶ የጋራ ቅንጅታዊ ስራዎች መጥቶ ብንሰራ የተሻለ ነው ምን ነገር አለኝ። ይልቁንስ ጤና ይሄን ተከታትለን ስንዘው በጋራ በግብረ ኃይል ነው ያዝናለ ነው ወደ ማስመርመር አካባቢ ላይ ጤና እጁን የከተተ ስላደለ በተለይ እዚህ አካባቢ ላይ ጤናም ቢሳተፍ ጥሩ የምን ነገር ይኖራል የሚለው ነገር ብንይዝ የተሻለ ነው። የተበላሸ ነው ያመጣው አንተ ከባህር ነገር ጋር የተቀላቀለ ነው ያመጣው ለማለት ማረጋገጥ የሚፈልግ ነገር አለ። አሰራሩ ስለሆነ መመሪያው በሚገልጸው በሚያዘው መሰረት በተለይ ከጤና መዋቅሩ ጋር ስለሆነ ግብረ ኃይል አደረጃጀቱ ይሄን ማንዴት እሱ ይወስዳል ማለት ነው። ጤና ችግር ስለሚያመጣ ናሙና በፍጥነት ኮሙኒኬሽን ተፈጥሮ ለዞን እያለ መጥቶ ወደ ላይ ሄዶ ናሙናው በአጭር ጊዜ ውስጥ ቼክ ተደርጎ እነዛ ሰዎች ትክክለኛ እርምጃ ከፍተኛ እርምጃ ተወስዶባቸው ከገበያ ስርዓት የሚወጡበት መንገድ ይመቻቻል። በዚህ ላይ እኮ ብዙ ወረዳዎች ላይ ተሰርቷል። ጨና ላይ ዋቻ ላይ ከገበያ ስርዓቱ የወጡበት ከንግድ ስርዓቱ እንዲወጡ ተደርጓል። ይሄን በጣም ማጠናከር ነው ያለብን። በዚህ አንደራደርም። ውድነትን ለመፍታት ቅድምም ብያለሁ፣ ቁጥር 1 ጣት የሚቀሰረው እኛ ላይ ነው። እኛ ላይ ብቻ ሳይሆን ሌላውም አካል ጋር ነውና መቀናጀት ያስፈልጋል፣ መተባበር ያስፈልጋል። እንደተባለው የወረዳ አስተባባሪ ትኩረት እንዲሰጥ ቅድም የተባሉ ክፍተቶችን እንዲገመግም እኩል እኔም ኃላፊነቱን ወስጃለሁ። እዚህ ያላችሁ አመራሮችም ስትሄዱ ይሄንን መረጃ ሼር አድርጉ እያልኩኝ ለነበረን ቆይታ እኔም እጅግ ከፍ አድርጌ አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ።